ሰበር ዜና ኢራን በአሜሪካ ላይ የሳይበር ጥቃት ስትፈጽም በሳውዲ አረቢያ ላይ ደግሞ ከባድ የሚሳኤል ጥቃት መፈጸሟ ተነግሯል። በፕሬዝዳንቱ ላይ የተወሰነው ተቃውሞ ትራምፕ ከስልጣናቸው ይረዱ የሚል ዘመቻ መከፈቱ ተነግሯል። በኢስታንቡል የእስራኤል ቆንጽላ ላይ ጥቃት ተፈጸመ። ጥቃቱን የሽብር ድርጊት ነው ሲሉ የቱርክ ፕሬዝዳንት ተናግረዋል። የቻይናና የሩሲያ አስደንጋጭ ውሳኔው የጸጥታ ምክር ቤቱን አስደንግጧል ተብሏል። የኒውክሌር ጥቃት እንዳይፈጸም ዓለም በፍርሃት ላይ ናት እየተባለ ነው። ቃታውን ቀድሞ ማን ይስበዋል? እጅግ አስጨናቂና የሁሉም ጥያቄ ሆኗል። እነዚህና ሌሎች ትኩስ መረጃዎችን ይዘናል። ጤና ይስጥልን። ሚዲያው ኢትዮ አምባ ነው። መረጃዎችን እነሆ። የኢራን አብዮታዊ ዘብ በሳውዲ በሚገኙ የአሜሪካ የነዳጅ ተቋማት ላይ ጥቃት ሰነዘረ። የኢራን እስላማዊ አብዮታዊ ዘብ በሳውዲ በሚገኙ የአሜሪካ የፔትሮኬሚካል ፋብሪካዎች፣ በፋርስ ባህረ ሰላጤ በሚገኙ ወታደራዊ ሰፈሮች፣ በእስራኤል የእዝ ማዕከላት ላይ የተቀናጀ የሚሳኤል የአጥፍቶ ጠፊ ድሮኖች ጥቃት መፈጸሙን አስታውቋል። ይህ እርምጃ ሰኞ ዕለት በኢራን አሳሉዬህ የነዳጅ ማዕከል ላይ ለተዘነዘረው ጥቃት የተሰጠ የበቀል እርምጃ መሆኑ የተገለጸ ሲሆን ጥቃቱም በታቀደው መልኩ ስኬታማ እንደነበር ተጠቁሟል። አብዮታዊ ዘቡ አሜሪካ ቀይ መስመራችንን የምታልፍ ከሆነ ምላሻችን ከመካከለኛው ምስራቅ የሚያልፍ ይሆናል ሲል ጠንከር ያለ ማስጠንቀቂያ አስተላልፏል። እስካሁን ድረስ ኢራን ስታሳይ የነበረው ትዕግስትና ቁጥብነት ማብቃቱን የገለጸው መግለጫው ከዚህ በኋላ በማንኛውም የአሜሪካና የአገሮች ጥቅሞች ላይ ያለመወላወል እርምጃ እንደሚወስድ አረጋግጧል። ይህ ክስተት አሜሪካ በኢራን ላይ ጥቃት ለመሰንዘር የሰጠችው የጊዜ ገደብ እየተጠናቀቀ ባለበት ወቅት መከሰቱ በቀጠናው ያለውን ውጥረት ወደ ከፍተኛ ደረጃ አድርሶታል። የኢራን አብዮታዊ ዘብ ባለ ሁለት ተኳሽ መካከለኛ ርቀት ባሊስቲክ ሚሳኤል አሰማራ። የኢራን አብዮታዊ ዘብ ኃይል በታሪክ ለመጀመሪያ ጊዜ ጠንካራ ነዳጅ የሚጠቀሙ መካከለኛ ርቀት ባሊስቲክ ሚሳኤሎችን ባለ ሁለት ተኳሽ መድረኮች በወቅታዊ ግጭት ውስጥ ጥቅም ላይ መዋሉ የወጡ ሪፖርቶች አመልክተዋል። ስርዓቱ በርካታ ሚሳኤሎችን በፈጣን ተከታታይነት ለመተኮስ የሚያስችል ሲሆን የመምታት ፍጥነትንና በውጊያ ወቅት የመትረፍ ዕድልን በእጅጉ እንደሚያሳድግ ይታመናል። ጥቃቱ ስለተሰነዘረባቸው ግቦችና ስላደረሱት የጉዳት መጠን ዝርዝር መረጃ እስካሁን አልተገኘም። በኢስታንቡል የእስራኤል ቆንጽላ ላይ የተፈጸመው ጥቃት የሽብር ድርጊት ነው ሲሉ የቱርክ ፕሬዝዳንት ተናገሩ። የቱርክ ፕሬዝዳንት ኢስታንቡል በሚገኘው የእስራኤል ቆንጽላ ጽሕፈት ቤት ላይ የተፈጸመው ጥቃት ጭካኔ የተሞላበት የሽብር ድርጊት ነው አሉ። በዛሬው ዕለት ኢስታንቡል በሚገኘው የእስራኤል ቆንጽላ ጽሕፈት ቤት ላይ የተቃጣው የሽብር ጥቃት ሙከራ መክሸፉን የቱርክ የሀገር ውስጥ ሚኒስቴር ሙስጠፋ ቺፍቲቺ ተናግረዋል። ፖሊስ ጥቃቱን ሊፈጽሙ በነበሩ 3 ግለሰቦች ላይ በወሰደው እርምጃ አንደኛው ሲገደል፣ ሁለቱ ቆስለው ቁጥጥር ስር መዋላቸውን ገልጿል። ጥቃቱን ለማምከን በተደረገው የተኩስ ልውውጥ 2 ፖሊስ አባላቶች መጎዳታቸውን የተናገሩት በተኩስ ልውውጡ የተገደለው ግለሰብ በተለይም በቀጠናው ከሚንቀሳቀሰው የአይኤስ ሽብር ቡድን ጋር ግንኙነት እንዳለው ተጠቁሟል። አሸባሪዎቹ እርምጃ ከተወሰደባቸው በኋላ በተደረገ ፍተሻ ዲጂታል የግንኙነት መሳሪያዎችን ይዘው መገኘታቸውንና በግለሰቦቹ ላይ ተጨማሪ ምርመራ እንደሚደረግ ተናግረዋል። ፕሬዝዳንት ኤርዶዋን ጥቃቱ ጭካኔ የተሞላበት የሽብር ድርጊት ሲሉ ያወገዙ ሲሆን ሽብርተኝነት መዋጋታችንን አጠናክረን እንቀጥላለን ብለዋል። የእስራኤል ኤምባሲ በበኩሉ ድርጊቱን በማውገዝ በወቅቱ ሰራተኞቹ በጽሕፈት ቤት ውስጥ አልነበሩም ማለቱን ዘግቧል። ሩሲያና ቻይና የጸጥታ ምክር ቤት የውሳኔ ሐሳብ ውድቅ ማድረጋቸውን ተከትሎ ዩናይትድ ስቴትስ ከፍተኛ ትችትን ሰነዘረች። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሩሲያና ቻይና የቀረበውን የጸጥታ ምክር ቤት የውሳኔ ሐሳብ በቪቶ ውድቅ ማድረጋቸው አጥብቀው የኮነኑ ሲሆን ሀገራቱ የገዛ ዜጎችን የሚያሰቃይና የሚጨቁን መንግስት ደጋፊ መሆናቸውን አቋማቸው እንደሚያረጋግጥ ገልጸዋል። ዋሽንግተን በበኩሏ የተጣለው የቪቶ ድምፅ ሀገራቱ ከአምባገነን አገዛዝ ጋር ያላቸውን አጋርነት የሚያሳይ ግልጽ ምልክት መሆኑን በማመልከት ድርጊቱ ለወደፊት ዲፕሎማሲያዊ ግንኙነት አሉታዊ መዘዝ እንደሚያስከትል አስጠንቅቃለች።
ኢራን የኃይል ማመንጫዎችን ለመጠበቅ በሚሊዮን የሚቆጠሩ የሰው ጋሻ ታሳልፍ ነው። የኢራን የወጣቶች ከፍተኛ ምክር ቤት ሴክሬታሪያት በሀገሪቱ በሚገኙ የኃይል ማመንጫ ጣቢያዎች ዙሪያ ግዙፍ የሰው ሰንሰለት ለመፍጠር ማቀዱን አስታውቁ። ይህ ያልተለመደ እርምጃ የታለመውን በሲቪል መሰረተ ልማቶች ላይ የሚፈጸም ማንኛውንም ጥቃት የጦር ወንጀል መሆኑን ለዓለም አቀፍ ማህበረሰብ ድምጽ ለማሰማት ሲሆን መርሃ ግብሩ በአካባቢው ሰዓት አቆጣጠር ከቀኑ 8:00 ላይ እንደሚከናወን ተቀጥሯል። ኃይል ማመንጫ ጣቢያዎችን ከጥቃት ለመከላከል ኢራን እየተጠቀመችበት ይህ የመጨረሻ አማራጭ የሰው ጋሻ የመጠቀም ስልት ሲሆን ዜጎች በራሳቸው ፍቃድ ጣቢያዎቹን ከበው በመቆም ጥቃትን ለመከላከል እንደሚሞክሩ ተገልጿል። ይህ ውሳኔ በኢራን በጠላቶች መካከል ያለውን ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ማሳያ ተደርጎ ተወስዷል። ዋይት ሃውስ ማክሰኞ ዕለት የትራምፕ አስተዳደር በኢራን ላይ የኒውክሌር ጦር መሳሪያ ለመጠቀም እያሰበ ነው የሚል ዘገባ አስተባበለ። ይህ ማስተባበያ የመጣው ምክትል ፕሬዝዳንቱ ጄዲ ቫንስ የኒውክሌር ጦር መሳሪያ ጥቅም ላይ ሊውል እንደሚችል ፍንጭ ሰጥተዋል የሚል የሶሻል ሚዲያ ጽሑፍ ከተሰራጨ በኋላ ነው። ቫንስ በዕለቱ መጀመሪያ ላይ በሃንጋሪ ለጋዜጠኞች ሲናገሩ እስካሁን ለመጠቀም ያልወሰናቸው መሳሪያዎች በጃካችን ውስጥ አሉ። የዩናይትድ ስቴትስ ፕሬዝዳንት እነሱን ለመጠቀም ሊወስን ይችላል። ኢራናውያን አካሄዳቸው ካልቀየሩ ደግሞ እሱ እነሱን ለመጠቀም ይወስናል ብለዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ገጻቸው ላይ ዛሬ ምሽት አንድ ሙሉ ስልጣኔ ይጠፋል የሚል ጽሑፍ አስፍረዋል። የዴሞክራት ፓርቲ ደጋፊ በሚያስተዳድሩትና ቫንስ ትራምፕ የኒውክሌር ጦር መሳሪያ ሊጠቀሙ እንደሚችሉ ፍንጭ ሰጥተዋል በሚል የኤክስ ገጻቸው ላይ ዋይት ሃውስ በሰጠው ምላሽ ምክትል ፕሬዝዳንቱ እነዚህ ጋር የተናገሩት ነገር በፍጹም ይህንን አያመለክትም እናንተ ደንቆሮች ብለዋል። ኢራን በአሜሪካ ላይ የሳይበር ጥቃት መፈጸሟ ተነገረ። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር መስመርን እንድትከፍት ያስቀመጡትን የቀናት ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ኢራን በአሜሪካ የቴክኖሎጂ መሰረተ ልማቶች ላይ የተቀናጀ የሳይበር ጥቃቶች መክፈቷ ተገለጸ። ጥቃቱን የሰነዘረው ፕሬዝዳንቱ የሀገሪቱ ስልጣኔ ሊጠፋ ይችላል የሚል ከባድ ማስጠንቀቂያ በሰጡት ማግስት መሆኑ ውጥረቱ ይበልጥ አባብሶታል። እንደ አሜሪካ የሳይበር ደህንነትና የመሰረተ ልማት ደህንነት ኤጀንሲ ይፋዊ መግለጫ ከኢራን መንግስት ጋር ግንኙነት ያላቸው የሳይበር ጠላፊዎች በአሜሪካ ወሳኝ ተቋማት ላይ የመበዝበዝ እና የመጥለፍ ሙከራዎችን እያከናወኑ ይገኛሉ። የተሳኩ ጥቃቶችና ያስከተሉት ጉዳት ኤጀንሲው እንደገለጸው የተራቀቁ የጥቃት ቡድኖች በተለይም ከኢንተርኔት ጋር የተገናኙ የኢንዱስትሪ መቆጣጠሪያ ስርዓቶች ኢላማ አድርገዋል። ፋብሪካዎችና የኃይል አቅርቦቶችን ለማንቀሳቀስ የሚያገለግሉ ላይ ያተኮሩ ጥቃቶች ተፈጽመዋል። ጠላፊዎቹ የመረጃ ልውውጦችና የቁጥጥር ስክሪኖችን በማዛባት የስርዓቶችን መደበኛ አሰራር እያስተጓጎሉ ይገኛሉ ተብሏል። ኢኮኖሚያዊ ኪሳራ በአንዳንድ ወሳኝ የኢንዱስትሪ ዘርፎች ላይ በደረሰው ጥቃት ምክንያት አሰራሮች መቋረጣቸውና ከፍተኛ የገንዘብ ኪሳራ መድረሱ ተገልጿል። የአሜሪካ የደህንነት ባለስልጣን በተለይ በሮክዌል አውቶሜሽን ምርቶች ላይ የሚስተዋለውን ስጋት በመጥቀስ ተቋሙ የሳይበር መከላከያ ስልቶችን በአስቸኳይ እንዲፈትሹ አሳስበዋል። ይህ የጥቃት ስልት ቀደም ሲል ከኢራን እስላማዊ አብዮታዊ ዘብ ጦር ጋር ግንኙነት አለው ከተባለው ቡድን ጋር ተመሳሳይነት እንዳለው ተጠቁሟል። የአሜሪካ ተቋማት የተጋላጭነት ስጋቶችን ለመቀነስ በወጣው መመሪያ መሰረት አስፈላጊውን የጥንቃቄ እርምጃ በአስቸኳይ እንዲወስዱ እናስገነዝባለን ሲል ኤጀንሲው በመግለጫው አሳስበዋል። ይህ የሳይበር ጦርነት የተቀሰቀሰው ኢራን የስትሬት ኦፍ ሆርሙዝ የንግድ መስመር ካልከፈተች አንድ ሙሉ ስልጣኔ ዛሬ ምሽት ሊጠፋ ይችላል የሚል ፕሬዝዳንት ትራምፕ አስገራሚ ዛቻ መከተሉን የሁለት ሀገራቱን ግንኙነት ወደማይታወቅ ምዕራፍ አውጥቶታል። የዩናይትድ ስቴትስ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ መጠየቃቸው ተሰማ። የአሜሪካ ህግ አውጪዎች የትራምፕ አስተዳደር አባላት ፕሬዝዳንቱ ማንሳት ካልቻሉ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ መሆናቸው ተነገረ። የአሪዞና ኮንግረስ አባል የሆነችው ያሳሚን አንሳሪ 25ኛውን ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣናት መካከል ናቸው። ትራምፕ አስከፊ ህገወጥ ጦርነት እያባባ
እያባባሱ ነው። ግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሰረተ ልማቶች ኢላማ አድርገዋል ብላለች። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስፈርቶች አልፏል በማለት አንሳሪ በኤክስ ገጿ ላይ አስፍረዋለች። የሚኒሶታ ኮንግረስ ሴት ኢልሃ ኦማርም ትራምፕ በኢራን ውስጥ ባሉ የሲቪል መሰረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተሳካ እብድ ከስልጣን መወገድ አለበት ብለዋል። የኒው ሜክሲኮ ግዛት ኮንግረስ አባል የሆነችው ሜላኒ ስታንስብሪ የስልጣን ሽግግር የሚደነገገው በ25ኛው የአሜሪካ ህገ መንግስት ማሻሻያ ተግባራዊ መሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ብላለች። የኢሊኖይ የቀድሞ የሪፐብሊካን ኮንግረስ አባል ጆ ዋልሽ ስለ ትራምፕ ባሰፈሩት መልእክት በዚች ሀገር ላይ ለዘላለም ጉድፍ ይሆናሉ ብለዋል። የዴሞክራቲክ ሴኔት አባል የሆኑት ክሪስ መርፌ በኤክስ ላይ ባሰፈሩት መልእክት እኔ በትራምፕ ካቢኔ ውስጥ ብኖር ኖሮ የስልጣን ሽግግር የሚደነገገው 25ኛውን የአሜሪካ ህገ መንግስት ማሻሻያ የህገ መንግስት ጠበቆችን በመጥራት ይህን ውሳኔ አሳልፋለሁ ሲሉ ተደምጠዋል። ከኢትዮ አምባ የሰዓቱ መረጃዎቻችን እነዚህን ይመስሉ ነበር። ሰናይ ጊዜን ተመኘን።